እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናው። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሱም ነው ይሄ መስኪን ልጅ እና ክላስ ውስጥ ተማሪ ያለ የጓደኛውን ሰዓት ሰረቀ። በጣም ቀና ሲያየው ሰዓቱን ማለት ነው። ካሁን በኋላ ሰዎች አብይ ጋር ስትጠጉ ተጠንቀቁ። ይሄን 1 ኪሎ ገዝቶ ሰው 3-4 ሰው እራት ሊበላ ይችላል። ለጤናውም ጥሩ ነው። ውሃ ብቻ ይበቃዋል፣ ቢበዛ ጨው ይጨምራል። ሌሎች ጋር ተቀላቅሎም ደግሞ በጣም የሚያምር ነው። አቮካዶ ጋር ምናምን ሲጨመር ደግሞ በጣም ጥሩ ምግብ ይሆናል። ከዚህ አንፃር ለሀገር ውስጥም መለመድ ያለበት ነገር ነው። ይሄን በውሃ ብቻ ቀቅለን በልተን ማደር እንችላለን። ትንሽዬ ጨው ጠብ አድርገንበት ሌሎች ደግሞ ነገሮች ጨምረንበት ባቄላ ምናምን ቆንጆ ስታርተር ሊሆን ይችላል። አንዳንዶች እንደ ሜን ኮርስ ይበሉታል። በቀላሉ ለምግብ መዋል የሚችል ነገር ነው። እኛ በምግብ ራሳችን አልቻልንም እንላለን፣ ግን ደግሞ ዘይቱን በጣም በርካታ ሽንኩርት እና ቅቤ ጨማምረን የምንመገብ የምግብ ስርዓታችን በጤናችን ብቻ ሳይሆን ዋጋውን ከፍ አድርጎታል።